እርስ በርስ እየተሰዳደቡ እኮ ነው ጠጅ ቤት። ተሰዳደቡና አንደኛው ስነ ስርዓት ሲለው ነፍስ ይማራል። እውነቱ ነው። ስነ ስርዓት ከሞተ እኮ ቆይቷል፣ ተቀብሯል እዚህ ሰፈር። እኔ እንደው የጠበኩት በሕግ አምላክ ቢለው ምን ብሎ ይመልሳል ብዬ ነበር። የለማ ሕግ አምላኩን አጥቶ የለ እዚህ ሰፈር። ኧረ እንደው ይሄ ሰፈር ይሁን አጀንዳ አትጣ ሰበር ዜና አይለይ የተባለ ሰፈር። እኔማ እንደው ዝም ብዬ ሳየው የድሮ መዝገብ ቤት ይመስለኛል ሰፈሩ። ይህ አጀንዳ ታስሮ ታጭቆበት እንደዚህ። ያው የሰፈሩ ነዋሪ ደግሞ የአጀንዳው መደርደሪያ በለው ተሸክሞታል። ብቻ ይሄን አጀንዳ ምን እንደሆነ አይታወቅ፣ በስርዓት አልተቀመጠ። ብቻ አንዱ ባንዱ ላይ እያደራረቡ ነው። ኧረ ቆይ በስርዓት አስቀምጡልን፣ አንዱን ከአንዱ እንለየው ማሰምቶን። አይ እንግዲህ ልንጮ ነው ስንል ብቻ ይመጡና ዝም ብለው አንድ ሁለት አጀንዳ ይዘው ይሄዳል። ከዛ ገለጥ አድርገው ሲያዩት የራሳቸው ችግር ነው። ይዘጉትና የተለመደ ምክንያት አይደል ወደ መዝገብ ቤት ይመለስ ብለው ሌላ 3 አጀንዳ ጨምረው ይሰጡናል። እኛ የትኛው ነው የድሮ የትኛው ነው አዲስ ግራ ስንጋባ በጭንቀት ልንሞት። መዝገብ ቤት የሆነ ሰፈር። እንደውም አንድ የድሮ ታሪክ ትዝ አለኝ። ጭንቀታችን እንዴት እንደሆነ እንዴት ነፍስና ስጋ እንደሚያስጨንቁ ልንገር። ይኸውልህ እንዴት ሲያስጨንቁ አይደለም ማታቀውን ቀርቶ የኖርክበትን ልምድ አካበትኩበት ያልከውን ነገር ሁሉ ነው የሚያደበላልቁብህ። እንዴ መሰለ ታሪኩ ንጉሥና አማካሪያቸው እየተመካከሩ ነው ቁጭ ብለው። ከጎናቸው አንድ አሽከር አለ፣ ዋንጫቸውን የሚሞላ ሲጎድል የሚያስተናግዳቸው። ንጉሡና አማካሪያቸው ካወሩ በኋላ ተነሱ ሊሰነባበቱ ሲሉ ንጉሡ አማካሪውን አዩትና ኧረ ጎበዝ አንተ ሰውዬ ወፍራል፣ ቦርጭ ምንድን ነው የሚያክለው? እኔንም ዙፋኔንም እኮ ልትከልለኝ ነው። ጭራሽ ልታማክረን ነው ስንል ልትከልለን ነው እንዲህ አሉ። እውነታቸው እኮ አማካሪ ከወፈረ እናቴ ምክሩ ሁሉ ቡጢ ነዋ። ከዛ በዚህ ቀልድ ንጉሡና አማካሪው ሲሳሳቁ አሽከሩ ይህንን አይቶ ፈገግ አለ። ንጉሡ ዞር ብሎ ያስቃል ሲሉት ድንገት አሽከሩ ኧረ አያስቅም ንጉሥ ሆይ ሲላቸው ድጋሚ ተኮሳትረው ንጉሡ አታ እንዴት ነው የኔን የንጉሡን ቀልድ አያስቅም የምትለው ሲሉት አሽከሩ ግራ ገባው። እንደው ምን ሺህ ዓመት ይንገሱ እኔ እኮ ሆዴና ጆሮዬ ጥርስ ያልመሳሰል ቀበጣጠረናት። ጥለውት ሄዱ። ወዳጄ የአሽከሩን ስሜትና ሁኔታ ህዝብ ሆነ ይኸው፣ አለበለዚያ አይገባ። የኛ ነገር እንዴት መሰለ ድሮ የሚባለው የለም ገጣጣ ባል ያላት ሴት ወይም ሚስት ባልየው አልቅሶ ካልነገራት ችግሩና ህመሙ አይገባት የሚባለውን አስታወስክ? ሁሌ እየሳቀ ነው የሚመስላት። የኛም ነገር እንደዛ ነው እናቴ። የአሽከሩን ስሜት ህዝብ ሆነ ካልሆነ አይገባም። እንደው ትንፋሽ ወደ ውስጥ አስገቡ ትንፋሽ ወደ ውጭ አስወጡ የሚባለውን ስፖርት እንቅስቃሴ ነው። ነገር ቀላል መስሏል እንዴ? ወንድሜ አትሳሳት። በሳብከውና ባስገባው አየር ታፈነ ልትቀራት ትችላለህ። ታዲያስ ዝም ብሎ ገብቶ መውጣት ቀላል አይደለም። እዚህ ሰፈር ውስጥ ማስገባቱን ብቻ ነው ደግሞ እኛ የምንችልበት፣ አወጣጡን አንጠይቅም። ዛሬ እኛ ሰፈር የሆነውም እንደዚህ ነው። አንዴ መዝገብ ቤት ናችሁ ተብለን እኛ ማምነን የለ ከላይኛው አካል አሰልጣኝ ተላከልን ባለሙያ ተብሎ የድሩ ስብሰባ ላይ ዛኔ የቆየ ነው። አሰልጣኙ በስሜት ነው ያወራው ድሩ ስብሰባ ላይ። ዲሞክራሲ ማለት ይላል አብራሯል። ዲሞክራሲ ማለት ከግሪክ የመጣ ቃል ከሁለት ቃል የተመሰረተ ስለሆነ እገሌ ማለት እንደዚህ ነው፣ እገሌ ማለት እንደዚህ ነው።
በዲሞክራሲ ስርዓት ውስጥ የብዙሃኑ ድምፅ ይገዛል፣ ያናሳውና አነስተኛው ይከበራል። ወረዘ ሸሸበ እናቴ አብራርቶ ከጨረሰ በኋላ ነዋሪው አስተያየት እንዲሰጥ እድሉ ተሰጠ። ከፊት ያሉት እናት ተነሷ። ያው ጥያቄው መከበሩ፣ መደመጡ፣ መግዛቱ ምን አይናረግ ጥያቄው ያናሳው ሰው ድምፅ በማጆሮ ነው የሚሰማው። እንዴት ነው የሚሰማው ነው ጥያቄው። እርሶ እንዳሉት ከሆነ ያናሳው ድምፅ በማን ነው የሚሰማው? በብዙሃኑ ጆሮ። በማን ነው የሚመረጠውና የሚወሰነው? በብዙሃኑ እጅ ብልጫ። ግራ የገባው አይደለም ታዲያ። ያው ለኛ የምናውቀው አመራረጥ እንዴት መሰለ አሉ እናትየዋ። ያው እገሌ ጥሩ ነው፣ እገሊት መልካም ምግባር አላት፣ እሷ ተወክለና ተማምነን እሷ አምና ነው አለ። እናቴ አሁን እኔን ከመረጣችሁ እንደዚህ ያደርግላችኋል፣ በዚህ ገብቼ በዚህ ወጣላችኋል። የቀብድና እንቁልልጭ ሆኗል እኮ ግራ ያጋባል ነገሩ አሉ። ይሄን ተከትሎ ጎረቤታቸው ኋላ ቀጠለ። ልክ ናቸው እሳቸው ያሉት በጣም ልክ ነው። እኔ ይሄ መከበር የሚባለውን ነገር የምረዳው እንደ በዓል ነው አለ። በዓል ያለው ሰው ድል አድርጎ ያከብረዋል። ሌላው እንዴት እንደሚከበር ቁጭ ብሎ ያያል። አብዛኛው ሰው ደግሞ በዓሉን አያውቀው። እውነት ነው። የሰፈሩ ሰው ሲቀበለው ቀጠለላ ሰውየው። ይሄ መግዛት የምትሉት ነገር ደግሞ እንደ ገበያ ነው። ያው አቅም ያለው ጉልበት ያለው ይገዛል፣ ጊዜ ጉልበት ያለው ይሸጣል። ያው መስኪኑ ደግሞ ተተምኖ ይገዛል አለ። በዚህ መሀል ማማልጣሽ መጡላ በጨዋታው እኔ የምለው ልጅ አንተ አሰልጣኙ ይሄ ያልከው ጉዳይ እንደው ምን አገኛለሁ ብሎ ነው ከዛ ከባህር ማዶ ድረስ እዚህ የመጣው አሉ። እንዴ እውነታቸውን እኮ ነው። መጠርጠር ደግ ነው እናቴ። ከሳቸው ቀጥሎ ነው ከባዱ ጥያቄ የመጣው። የዲሞክራሲ ስርዓት ምን ስርዓት ገብቶናል እኮ አሉ መምህር ቅኔ ገብቶናል። ወደ አሰልጣኙ እየጠቆሙ አንተ ጥሩ በደንብ ነው ያብራራው የገለጽከው፣ ቁልጭ አድርገህ ነው ያወራው፣ ገብቶናል። አተገባበሩስ አሉ። እሱ ነው የጠፋን ጌታዬ። እኔ በጣም የሚገርመኝ አሉት ይኸው መግለጫውንም ማብራሪያውንም በደንብ ነው የምትችሉት። ምን ነው ታዲያ አፈጻጸሙን እንደዚህ ፈርታችሁ የምትሸሹታል? አሰልጣኙ በጭንቀት ምን ነው ተሰብሳቢ በሆንኩ ሁሉ ብሎ ሳይመኝ አይቀር። በዚህ ሰዓት ነው እንግዲህ የማማልጣሽ ጎረቤት የተነሱት። እኔ ልጅ ውጭ ሀገር ነው ያለው። ባህር ማዶ ያሉ ሰዎች ስራቸው አይደለም ከሰውና ከፈጣሪም የሚያጣላ ነው። እና ምን ብለን ነው የነሱን ነገር ይዞ መምጣት ግራ ያጋባል ሲሉ አያውቁም ብሎ ነው መሰለኝ አሰልጣኙ መጣና ይኸውልዎት የዲሞክራሲ ስርዓት ሁሉም ሰው ሐሳቡን በእኩልነት የሚገልጽ ነው እንደ ዛሬው ስብሰባ ሲባል የማማልጣሽ ጓደኛም ቢሉ ጥሩ ልጅ ጸሎትማ እኮ የሁሉም ሰው ጸሎት ይሰማል የትም ሆኖ ቢጸልይ የእናንተ ግራ የገባን በአንድ ላይ ቆማችሁ የምትሰሙት የህሊና ጸሎት ብቻ ነው እንጂ አሉ። ወንድሜ ስነ ስርዓቱን ባጣና በቀበረ ህዝብ መካከል የፈለከውን ስርዓት ብታመጣ ይንደዋል። ይኸውልህ ምንም ማምጣ ምንም አምጥቶ መቆለልና የሆነ ሰውን ማሸከም ቀላል ነው። ነገር ግን ሰውየው አልሸከምም አልቀበልም ያለ ጊዜ ራስ ትሸከማታል። ለነገሩ ሸክሙንም አትችለው። ምክንያቱም መጀመሪያም በቂ ትከሻ የለህማ። ለዚህ እኮ ነው ያልነው እኛ እልል አልን፣ አሜን አልን፣ ተገረምን፣ ተደነቅን። ቃል ባፋቸው ሲቀራረጥ ቃል ባፋቸው ሲሽሞነሞን መገናልን አካሄዱ አስገርሞን መገናልን አካሄዱ አስገርሞን ብለን ከዛ ጥያቄው የመጣችሁ ቀጥሎ ነው አዝማሪው ባንጃው ግር ብለን ተሯሩጠን በአንድ ሰሞን እያለቀስ ተመለስን
ከቁስሉ ፈውሷም ሆነ አለ። ጎበዝ፣ ምርጫው በእጅ ነው። አንድ ወጣት ልጅ አግብቶ ልጅ ወለደ። የመጀመሪያ ልጅ የሰፈር አዛውንት መጡና ከመረቁት በኋላ ምን አሉት? ይኸውልህ ጎበዝ ልጅ ሲሳይ ይዞ የሚመጣ አይታወቅም አሉት። እሺ ጌታ ያለ በአመቱ ሌላ ልጅ መጡኝ። ሰውዬ ይኸው ልጅ ሲሳይ ነው ይዞ የሚመጣ አይታወቅም። ሶስተኛ ልጅ መጡኝ። ይኸው ልጅ ቆይ ጋሽ ያው ይዘው የመጡት ነገር ካለ ፈትሹልኝ፣ ወጪ ነው የተረፈኝ አለ። ወዳጄ በገዛ እጅ ነው ሲሳይህን ችግር የምታደርገው። ችግርህንም ሲሳይ ነው ብለህ የምትቀበለው በገዛ እጅ ነው። የቱ ጋር እንደሆነ ማወቅ ካልቻልክ፣ በስርዓት ካልተሰደርክ አካሄድ አያምርም። አለበለዚያማ ቦታ መቀያየሩ ዋጋ የለውም። ወደ ውጭ ሀገር ሄደው ሰው ያስታወስክ መጠጥ አስመርሮት የመጠጥ ሱስ አንገላታው፣ በቃ አልቻለም። እንደውም ሰውየው ከሩቅ ሲታይ የድሮ የቤት ስልክ የለም የተነሳ የቤት ስልክ ነው የሚመስለው። የሚጎነጭበት ጉንጩ ሰርጉዶ በቃ ምርር ብሎት በቃ ሱስ አለቀ ሲሉ አሉ ከሀገር በፈረስ ከዚች ሀገር ካልወጣው ብሎ ውጭ ሀገር ሄዶ ስራው ምን ቢሆን ጥሩ? ድራፍት መቅዳት። ወንድሜ ይኸውልህ እንኳን ራስህ ቀርተህ ሰው ሁሉ እየቀዳልህ አልቻልከውም እኮ። ከራስህ ነው ወይስ ከስራና ከግብርህ ነው እየሸሸ ያለህ? ያ እኮ ነው ጥያቄው። የተቀመጥክበትን ቦታ ካለየ ወንድሜ ከየትም የመጣ ስርዓት አስተዳደር መዝገብህን አያሳምርልህ። ለዚህ እኮ ነው አዝማሪው ባንጃ አለው ጥሩ ግጥም አለችው። ግጥሟን እንዴት እንዳስነሳት ታውቃለህ? ሴትዮዋ ልጃቸውን ሞቶባቸው ቀብር ቁጭ ብሎ ጎረቤት መጣ። የድንኳን ይሾካሾክ የለ በምንድን ነው የሞተው ሲባል አይ እንደዚህ ሌሊት ሊዘርፉት ሲሉ ሲታገል እንደዚህ ወግተውት ነው አሉ የሞተው ሲባል ጎረቤት ምን ቢል ጥሩ ምን ሆኖ ነው ግን ኢትዮጵያዊ ሆኖ በጥንቃቄ መዘረፍ ያቅተዋል? የመንፈስን ጓደኞች አወካቸው እንደ በፓርትነር የሚሰሩት ወዳጆች ታክሲ ሰልፍ ላይ ጠብቁ ምላ የሚሉት አሳወስካቸው። ኪሳችሁን ጠብቁ የሚሉት ኪሳችሁን ጠብቁ ስትባል አንተ ወንድሜ ያለን ሁሉ ቦታ ተነካከለ ዳበስ ያ ማለት ተናገርክ እኮ እዚህ ጋር ነው። ከዛስ አስጠንቅቀው የለ ያጠናቋል ማን አደባባይ ላይ ከዛ አንተ እንባን እየዘራ ዳበስ አርገሽ ነካ የሚለውን ዘመን ክሊፑን ትሰራዋለህ ወንድሜ። አንዳንዴ ለችግሩ መፍትሄ ካጣ የችግሩን ምንጭ ማድረግ ካቃተ አንድ ማድረግ ያለብህ ቆም ብለህ ሁሉ ጊዜ ስለ ችግሩ የሚያወሩና የሚያብራሩ ሰዎች ፈተሽ አድርጋቸው። ያው ብታጣ ምንጩን ብታጣ ችግሩ እራሳቸው ሆነ ታገኛቸዋል። እመነኝ። ለዚህ ነው ስርዓት ያለ ስነ ስርዓት ዋጋ የለውም። ስነ ስርዓትን የሚጥሱ ሰዎች ናቸው ቀድመው ከፊት ለፊት ተገኝተው ስለ ስርዓት ሊያስረዱ የሚፈልጉት። በሁሉ ነገር አልከሰርንም። ይሄ በባህል በለው በእምነት በማህበራዊ ጉዳይ በለው በባህላዊ ጉዳይ ሰው እንዴት በሁሉም ነገር ይወድቃል ጎበዝ? የትኛው ስርዓት ነው ታዲያ ይህን የሚያስተካክለው? ዘመኑ እንዴት እንደሆነ ላስረዳን። ጉማሬን አወቀው? ጉማሬ እኮ ድሮ የብስ ብቻ እንስሳ ነበር። እንዳሁኑ የየብስና የባህር ሳይሆን በፊት ለኮ እውነቴን እኮ
ከዛ ፀሐዩ ንዳዱ ሲበረታበት ለፈጣሪ ይግባኝ አቀረበ። ኧረ ጌታ አልቻልኩትም ፀሐዩና እንደው ባህር ውስጥ እንኳን ትንሽ ቀዝቀዝ እያልኩ ልምጣ ሲል አይ ፈጣሪ እዛ ውስጥ ያሉ ፍጥረቶች ትበላለህ አለው። ጉማሬ ምን አለ? አይ ግድ የለም ማታ ማታ እዛ እያደርኩ ጠዋት ልመለስ አለ። ፈጣሪ ልቡን አወቀበት። ጉማሬ ምን አስበው ነበር አሉ? ያው እንግዲህ ማታ ማታ ከበላው ጠዋት ውጪ ኮንኩ አያቅብኝም ብሎ አስቦ ነበር። ታው መከራው ሲበዛበት የመጨረሻ አቀረበ አሉ ይግባኙ። ምን ይሻላል ሲለው በቃ እንደው መብላቴና አለመብላቴ እንዲረጋገጥ ፈጣሪ ሆይ ከውሃ ስወጣ እዛ ውሃ ዳርቻ አጸዳዳለሁ፣ የበላሁት ካለ ይለያል። በዛ ተስማምቶ ነው አሉ የባህርም የብስም እንስሳ። ዘመኑ ያረም የፋንድያ ስሌት እኮ ነው ዘመኑ ወንድሜ። መልክም ብታሳምር ገለጻም ብታሳምር ዋጋ የለው። የገባሃትን ቃል በአፍህ ያልካትን ንግግር በአደባባይ ስትጸዳዳ ዞር 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 አድርገን ነው የምንለይህ እኮ። ታዲያ ከበላይ አካል የመጣው አሰልጣኝ አንድ መልስ መስጠት አቃተ። ጉዳዩ እንዴት እንደሆነ አቅም የሰጡትን ነው ይዞ የመጣው። መልስ መስጠት ሲያቃተ እሱ የተሳሳተውን አለቆቹ ማድረግ ያቃታቸው ግራ ገባው። ምን ይበል? ከዛ እናቴ እያነሳ በዚህ አካባቢ ይሄ ስለሚሆን በእኛ አካባቢ ቢሆን ችግር የለው፣ እዛ አካባቢ ይሄ ነገር አለ፣ እኛ ጋር ይሄ አካባቢ እናቴ ጎረቤት ሀገር አዋሳኝ መንደር እታችኛው ሰፈር ላይኛው ሰፈር እየጠቀሰ አለ አንከራቶን እናቴ አንድ ሐሳብ ሳይገባን ተዘበራርቆብን ስብሰባውን የበተነው ለዛ ነው። ያወራትን በአፍ አደባባይ ላይ እናገኝልሃለን። እንዴት መሰለህ ድሮ አሉ መቀስ የእናቶችን ጉልት ላይ ገበያ ጉልት ላይ ያዛውንቶችን መቀነት እየቆረጠ ነው አሉ በልጅነቱ የሚሰርቀው። አሁን እናቴ አድጎ ተመንድጎ ስልጣን አግኝቶ ሪቫን እየቆረጠ ነው። የትኛው መሰለህ የጋራ መኖሪያ ቤት 2 ብሎክ ጠፍቶ አልሰማም? 2 ብሎክ ጠፍቶ ሰውየው ግቢ ውስጥ የተገኙት 2 ብሎኮች በሰው ህሊና ላይ የሞራል ህንፃ ካነጽክ ትውልድ ይጠለልበታል። ለሰው ብለህ ድንጋይ ብትደረድር ግን ራሱ ሰው ያፈርሰዋል። ያው ወዳጄ ነግሬያለሁ፣ የመጣውን ሁሉ አትቀበል። ያው በካንተን የተዋስኩት በዚህ በኩል የገባ በኬላ በአየር የመጣ የተውሶ ስምና አኗኗር ይዘህ ነግሬያለሁ። የተውሶ ነገር አያሰማም። እንደ አንዳንድ ዕቃዎች አይገቡም ብሎ የታገደ ቀን ወይም ደግሞ መልሱ የተባለ ቀን ባዶሽን ትቀራለህ፣ መላን ትቀራለህ። ያው እመነኝ እንደ ፈረሰ ሰፈር በራስ ቆርቆሮና ጣሪያ ለዚህ ተከበህ ትኖራታለህ። የራስህን ስነ ስርዓት ይዘህ ስርዓትን ብትፈጥር ይሻላል። ይኸውልህ ስርዓት የሌለው ህዝብ ስርዓቱን ለመናድ ቀላል ነው የሚሆንለት። ለምን መሰለህ? ይኸውልህ ስርዓት የሚበላሸው በግለሰቦች ነው። በሽታው ግን ወደ ማህበረሰብ ይተላለፋል። ያፈርሱታል የኖረውን የኋላውን የፊቱን ሁሉ። ስለዚህ ስለሚቀርብህ ስለፊትህ ብቻ ሁሉም ከዛሬ የሚያልፍ ነው። ትላንት ላይ አትቁ። ለዚህ ማሳረጊያችን ካልገባህ ደግሞ መጨረሻን በአዝማሪው ባንጃው ግጥም ነግርሃለሁ። አያ በሌሊት በጨለማ ምሽት ሰርዶ እየጋጠች ብርሃኑን ትታ በእብሪት መጓዙን ባንዴ ከመረጠች በእውር ድፍረት
በእውር ድፍረት በስሟ እየማለች ብርቱ ጀግና በቀዮ ተባለች። ግን ያልገባት ነገር ከድሮ ጀምሮ ምሳሌ ነበረ። በአገሬው ዘልማድ በአገሬው አንደበት ይዘገያል እንጂ አህያ የጅብ ናት የሚል ተረተረ። በስርዓት